ሰላም እንዴት ናችሁ? ደህና ናችሁ ወይ ተመልካቾቼ? በያላችሁበት ሰላም ለእናንተ ይሁን። እኔ ያለው እግዚአብሔር ይመስገን። እና እንዴት ነው እናንተ ጋር ከጓደኛ ጋር ያላችሁ አቀራረብ፣ ከጓደኛ ጋር ከሴት ጓደኞቻችሁ ጋር ያላችሁ ቀረቤታ ምን ይመስላል? አብራችሁ ከምትሰሩትም ሊሆን ይችላል፣ ከጎረቤትም እንዲሁ ከየቤተሰቡ ቤት ከሚመጣም የሀገር ልጅ ጓደኛ ሊሆን ይችላል። ምን አይነት አቀራረብ ነው ያላችሁ? ትዋደዳላችሁ? ትፋቀራላችሁ? ትተማመናላችሁ? እስኪ የሴት ጓደኛ ከአምስቱ አንዷ ልታስፈልገን ትችላለች። አንዷ ማለት ነው እውነተኛና ታማኝ ልትሆን ትችላለች። 50-50 100% አይደለም፣ 50-50 እሷም ልታስፈልገን ትችላለች። የሆነ ሰዓት ግን አይታወቅም፣ ልንከዳዳ እንችላለን። ለጓደኛ ልባችሁን አትስጡ። የፈለገ ብትቀራረቡ፣ የፈለገ ችግራችሁን ብትካፈሉ ማለት ነው እናንተ ጋር የሚቀር ጉዳይ አለ። ልታወሩት የማይገባ ነገር አለ። ሁሉ ነገር ዝርግፍ ተደርጎ አይነገርም። እንኳን ለጓደኛ፣ ለቤተሰብ፣ ለእህት፣ ለወንድም ራሱ ላንናገር እንችላለን። እና ሁሉን ነገር አታውሩ፣ በልክ አድርጉት ቀረቤታችሁን። አንዳንዴ አሁን ከልክ በላይ ትቀራረቡና እንቀራረብና መናናቅ ይመጣል፣ መከባበር ይጠፋል፣ መናናቅ ይመጣል፣ መገለማመጥ፣ አለመደማመጥ በቃ ከስራችን ሁሉ ሊያፈናቅለን ይችላል ማለት ነው። ስለዚህ ከልክ ያለፈ ቀረቤታ ጥሩ አይደለም። ራሳችሁን ያዝ አድርጋችሁ ደርበብ ብላችሁ መቀራረብ መቻል አለባችሁ። ሚስጥራችሁን ሁሉ ማድረግ ያሰባችሁትን ሁሉ ማውራት የለባችሁ። ለምሳሌ የሆነ ነገር ቢኖራችሁ ያን ነገር ይሄ ነገር አለኝ ብላችሁ እንዳለ ታወሩ፣ ያ ሰው ያ ያላችሁ ነገር እንደሚጠፋ ታውቃላችሁ። በረከት አይኖረውም። ያሰባችሁት ነገር ራሱ አይሳካም። እየተበታተነ ሌላ ሀሳብ እየተተካ ምናምን ነው የሚመጣው። በቃ ያ ነገር እየጠፋ ሌላ ሀሳብ እየመጣ ምንም ሀሳብ ሳታገኙበት እንዲሁ እንደተበታተነ ይቀራል። ግን እቅዳችሁን እራሳችሁ ያሰባችሁትን ነገር በልባችሁ ትይዙና ማስኬድ አለባችሁ። ያን ነገር ለማስቀጠል ለመጨረስ፣ እዛ ነገር ላይ ለመቆም መበርታት። ምናልባት ሰው የሚያስፈልጋችሁ ቦታ ሊኖር ይችላል። ያለ ሰው ምንም እንትን ነገር የለም። ያለ ሰው ምንም አይሳካም። ግን ያለ አግባብ ከሰው ከጓደኛ ተቀራረቡ፣ ልባችሁን አትስጡ። ሀሳባችሁን ለማሳካት ራሳችሁ በቂ ናችሁ፣ በቂ ናችሁ። የሰው ድጋፍ ቢያስፈልገንም ግን ሰው የማያስፈልገን ጊዜ ቦታም አለ፣ ራሳችን ልናደርገው የምንችለው ነገር ማለት ነው። ስለዚህ ሀሳባችን እንዲስተካከል መጠንከር አለብን። እዛ ላይ ለመቆም፣ እዛ ላይ ቆመን ራሳችን ለማየት ወጥረን መስራት አለብን። ወደፊት ችላ ማለት የለብንም። ተስፋ መቁረጥ የለብንም። ጤና እያለን ሁሉ ነገር እያለን ሳንሰራ ማማረሩ ትርጉም የለውም። ምክንያቱም የተሰጠን ነገር ሁሉ ሰርተን እንድንኖር፣ የተሰጠን ጭንቅላት እንድንጠቀምበት ስለሆነ ማለት ነው። ጊዜያችን በራሳችን ማቃጠል የለብንም። በእድሜያችን ሰርተን ማግኘት አለብን። ቢያንስ የሰው ልጅ እስከ 30 ዓመት ሀብታም መሆን አለበት ብዬ አስባለሁ። አንድ ሰው ከተወለደ እስከ 30 ዓመት ባለው ነገሩ ሁሉ ተሟልቶለት ከዛ በኋላ እንደ ልቡ መኖር አለበት ብዬ ነው የማስበው ማለት ነው።
እስከ 30 ዓመት ቢደክም ቢለፋ ቢወጣ ቢወርድ ከዛ በኋላ ራሱ በቃ ኑሮ ተመቻችቶለት የሚቀጥልበት ጊዜ ነው ብዬ ነው የማስበው። እኛ እድሜያችን አናስብም። 20 ዓመት ይመጣል፣ 30 ዓመት ይደርሳል፣ ይቀጥላል፣ 35 ዓመት ይቀጥላል፣ 40፣ 50 እያለ ሳናስበው እድሜያችንን እንደባከንን እንጨርሰዋለን። መቼ ልንኖር ነው ታዲያ? መቼ ልንኖር ነው? ከዛ በኋላ ከ30 በኋላ ያለው እድሜ የምንኖርበት ነው። ነገሮችን አመቻችተን ትንሽ የምናርፍበት ጊዜ ነው። ሺህ ዓመት አንኖርም በዚች ምድር ላይ። ስለዚህ መጠንከር አለብን ማለት ነው። እንጠንክር። ነገ እሰራዋለሁ በኋላ አድርገዋለሁ የሚለውን ነገር ወደኋላ እንልና መስራት። ምክንያቱም ቁጭ ብለን ስንወላውል በዋዛ ፈዛዛ ጊዜያችን ከሚሄድብን እና እንጠንክር፣ እንበርታ። ያው በየሌለበት ሰላም እንድንሆን እመኛለሁ እና ጠንክሩ እህቶቼ፣ ወንድሞቼ፣ ጓደኞቼ በያላችሁበት ሰላማችሁ ይብዛ፣ ሀሳባችሁ የተሳካ እንዲሆን እመኛለሁ እና በርቱ። ጊዜያችሁን በዋዛ ፈዛዛ አትጨርሱ። ሰው ልጅ በምድር ላይ ሲኖር ብዙ ነገር ያስፈልገዋል። እኔ ለራሴ ብቻ ለአንድ ነፍሴ ብቻ መኖር አይደለም፣ ላኖረው የምፈልገው ሰው አለ፣ ከኋላዬ ከጀርባዬ ሰው አለ። ያንን ሁሉ ራሴን የማስተካክለው እኔ ከተውኩት ከኋላዬም ከፊቴም ያለው ሰው ይቆምና ለራሴ መሆን አልችልም ማለት ነው። ስለዚህ እኔ ስበረታ ሀሳቦች ሁሉ የተስተካከሉ ይሆናል፣ ችግሮች ሁሉ ይቀረፋሉ። አልማረርም ማለት ነው፣ ነገሮች የተሳኩ ስለሚሆኑ። ስለዚህ በርቱ፣ ላይክ ሰብስክራይብ አድርጉኝ፣ እንደጋገፍ። የተደጋገፍን ያው ስራችን እየሰራን እንስተካከል፣ ጓደኛ ነው ለማለት ነው እና በያላችሁበት ሰላማችሁ ይብዛ እና በርቱ ጓደኞቼ፣ በርቱ በርቱ ለማለት ነው። ሀገራችን ስንገባ በስነ ስርዓት ገብተን ምን እንስራ ብለን ሳንጨናነቅ ያሰብነውን የሆነ ነገር ሰርተን መኖር እንችላለን። ከአሁኑ ልናስበው ይገባል። እናስብ። ሲኖረን ሁሉም ሰው ይወደናል። ካለሽ ሁሉም ሰው ያከብርሻል፣ ያከብርሃል። ከሌለህ ግን ማንም ዞሮ አያይህም። በቃ ያስጠላል። ስለዚህ ሲኖረን ሰው ይወደናል፣ ጓደኞች ይበዙልናል። በቃ መኖር እንጀምራለን፣ መኖር እንችላለን፣ ነገሮች ይስተካከላሉ ማለት ነው። ስለዚህ በርቱ፣ እንበርታ፣ እንስራ ለማለት ነው። አመሰግናለሁ። ማስተካከል ያለብኝ ነገር ካለ ንገሩኝ፣ አስተካክላለሁ እና አበረታቱኝ። እናንተም በርቱ፣ አትስነፉ፣ ተስፋ አትቁረጡ። ተስፋ የቆረጠና የሰነፈ ሰው ምንም አያገኝም። የለፋ ሰው ነገሮች የሚሳኩለት። እየለፋችሁ ባታገኙ ይሻላል፣ ቁጭ ብላችሁ ከመጨናነቅ ማለት ነው። ስለዚህ የቻላችሁትን ሁሉ አድርጉ፣ ሞክሩ። እየለፋችሁ ባይሳካ እራሳችሁም አይጸጽታችሁም።
እና አመሰግናለሁ።